አባዬ እባክህ አይነን ግለጥ። አባዬ አንድ እንኳን አይነን ገልጥ ይቅርታ ልጠይቅ። ትሰሚኛለሽ? የኮኩሻው እናት ሂጂና ይቅርታ ጠይቂያት። ከዛም በኋላ እንደምንም ብለሽ እዛ ቤት ግቢ እሺ? ምናልባት የሆነ ገንዘብ እንዲሰጥሽ አደርጋለሁ። ምናልባት ይሄ ሊያስማማን ይችላል። እዛ ቤት ውስጥ ብገባ በፍጹም ሀናን ገንዘብ አልጠይቃት። ወይዘሮ ሀና ፖስታውን ክፈችው እንጂ ክፈችው። በጣም አይል ሁሉም ነገር ተበላሽቷል። የዲኤንኤ ውጤት ዛሬ ነበር የሚመጣው። በቃ እሱ ነው የታው ነው። እማዬ እባክሽ አታስጨንቅኝ፣ የሆነ ነገር በይ። ምንን? በቃ ማይሌ የሆነ ነገር አለ እንጂማ እናትሽ ዝም ብላኝ አትሄድም ነበር። እናትሽ ነው ያልሽው? እናቴ ብትሆንማ እንዴ ተጨንቄ እያየሽ ዝም ብላኝ አትሄድም ነበር። አባታችሁ የቀረችውን ጥቂት ጊዜ በደስታ እንዲያሳልፍ ነግረው ነበር። ግን ምን ዶክተር? መቼም ያባታችሁ ምን ያህል ከባድ እንደሆነ ታውቃላችሁ ብዬ ገምታለሁ። እናቴ ልጅ ብቸኛ ወንድሜ ወይ